ሰላም ሰላም ረጅም ሰዓት እየሰራችሁ ከቤተሰብና ከልጆቻችሁ ጋር ማሳለፍ የፈለጋችሁትን ጊዜ የገደበባችሁ ስራ እየሰራችሁ እንዳለ ላይክ የብዙዎች ህይወት ይናገራል። ግን አሁን ምንድነው ይዤ የመጣሁት እኔ አሁን የምሰራበት ካምፓኒ ሊቭ ጉድ ይባላል። እሱም የሰፕሊመንት ካምፓኒ ነው። እንደ ቫይታሚን፣ እንደ ፕሮቲን፣ ካልሽየም ብዙ የተለያዩ እንደ ስኪን ኬሮች አይነት ነገር ነው ይዞ የመጣው ይሄ ካምፓኒ በአፊሊየት ኑና ሬጂስተር አድርጋችሁ ሜምበር ሆናችሁ ስሩ ስራ ይለናል ማለት ነው። ስለዚህ ይሄንን ስራ እንዴት ነው የምንሰራው ካላችሁ የመጀመሪያ ሬጂስትሬሽን ፊ 50 ብር ከፍለን ሬጂስተር እናደርጋለን። ከዛ በተረፈ ደግሞ 995 ኤቭሪ መንዝ እየከፈልን ሜምበር ሆነን በአፊሊየት እኛን በሰባት የተለያየ መንገድ ይከፍለናል ይሄ ካምፓኒ። ስለዚህ እንዴት ነው የምንመዘገበው ካላችሁ ሊንኩ ባዮ ላይ አለ። ሁለት አይነት ባዮ አለ። አንደኛው ሬጂስተር ማድረጊያ፣ ሁለተኛው ደግሞ ፕሮዳክታቸውን መግዛት ከፈለጋችሁ እዛ ላይ ሊንክ አለ፣ በዛ መግዛት ትችላላችሁ። ግን ተቀላቀሉና ስፔሻሊ እናቶች ቤት ውስጥ ቁጭ ብላችሁ በትርፍ ሰዓታችን ላይክ 1 ሰዓትና 2 ሰዓት ዌስት አድርገን ምን ልስራ ብላችሁ የምትሉ ከሆነ ይሄ ለእናንተ ነው። እወዳችኋለሁ፣ አመሰግናለሁ። ከተቻለ ኮፒ ሊንክ በማድረግ ተባበሩኝ ለሌላው ሰው እንዲደርስ ማለት ነውና አመሰግናለሁ። ባይ ባይ።